ሆኖፈር ባላለው የየካ ክፍለ ከተማ ወረዳ 12 የፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። ያው እንደሚታወቀው የ2017 የክረምት በጎ ፍቃድ የማስጀመሪያ ፕሮግራም ዛሬ በወረዳችን በተለያዩ ፕሮግራሞች ተጀምሯል። የአንዱ የጠዋት ላይ 12 ሰዓት ጀምሮ ስናካሄድ የነበረው የጽዳት የ2017-18 የችግኝ ቁፋሮ ማስጀመሪያ ፕሮግራም ሲካሄድ ቆይቷል። አሁን ደግሞ እዚህ እንደምታዩት የደም ልገሳ ፕሮግራም በዛሬው ዕለት እየተከናወነ ይገኛል። በአጠቃላይ በክረምት በጎ ፍቃድ ወደ 18 የሚሆኑ ዘርፎች ላይ የበጎ ፍቃደኞችን በማሳተፍና አጠቃላይ ወጣቶች በወረዳ ደረጃ በሁሉም ዘርፍ ላይ የበጎ ፍቃድ ፕሮግራም ላይ ተሳትፏቸው የላቀ እንዲሆን በማድረግ ረገድ እንደ መንግስትም እንደ ፓርቲም እየተሰሩ ያሉ ስራዎች አሉ። በሚቀጥሉት 90 ቀናት በተለያየ መርሃ ግብር የበጎ ፍቃድ ፕሮግራሙ እንደሚቀጥልና ዛሬ በማስጀመሪያ ደረጃ የጀመርናቸው ፕሮግራሞችም የተሻሉ እንደነበሩ ለማየት ተሞክሯል። የበለጠ ደግሞ በወጣቶች በተለያዩ ዘርፎች ላይ በማሳተፍ በሀገር ደረጃ ያሉትን በኢኮኖሚ በማህበራዊ እንደዚሁም በፖለቲካ የሚገጥሙንን ችግሮች በጎ ፈቃደኞች የላቀ ተሳትፎ እያደረጉ የጀመርነውን የመልካም አስተዳደር የጀመርነውን የብልጽግና ጉዞ የበለጠ መደላድል የሚፈጠርበት በመሆኑ የበጎ ፈቃደኝነት ያው እንደሚታወቀው በራስ ተነሳሽነት ጉልበትን፣ እውቀትን እንዲሁም ደግሞ ገንዘብን የሚለገስበት በመሆኑ ይሄን ደግሞ እንደ አንድ የልማት አጋር አድርጎ በመጠቀም በጎ ፈቃደኝነትን ለተሻለ ዓላማ በመዋል መጪው ጊዜ የክረምት በመሆኑ ጋር ተያይዞ በዚህ ረገድ የተለያዩ ፕሮግራሞች 18 ግቦች ተቀምጠው እየተሰሩ ነው። እነዚህ የበለጠ እንዲሳኩ ደግሞ በወረዳ ደረጃ በተዋቀረው ኮሚቴ መሰረት የበለጠ ተደራሽ እንዲሆኑ የማድረግ ስራ ይሰራል። አመሰግናለሁ።